ሰላም ቤተሰብ እንዴት ናችሁ አላችሁ? ያለን እንግዲህ ዛሬ የአውሮፓ ቻምፒዮንስ ሊግ ጨዋታ የጨዋታ ውጤት ይህንን ይመስላል። ትልልቅ ጨዋታዎች ተደርገዋል። ባየር ሙኒክ ከአርሰናል የነበረው ጨዋታ አርሰናል 3-1 አሸንፏል። ሊቨርፑል እንደጠበቅነው እንደተለመደው ዛሬም ከ3 በላይ ጎሎችን አስተናግዶ በሜዳውና በደጋፊ ፊት ተሸንፏል። እንግዲህ የሊቨርፑል ደጋፊዎች ጽናቱን ይስጣችሁ ማለት ነው የምፈልገው። ሌላ ምን ማለት ምን ሊቨርፑልን በዚህ ልክ ሆኖ ማየት በጣም ያስገርም ነው። ግን እኔ አንድ ያሳቀኝ ነገር ምንድነው ቫን ዳይክ የሊቨርፑል የጀርባ አጥንት ነበረ። ያን የመሰለ ተከላካይ አሁን አላውቅም፣ ተስፋ የመቁረጥ ባህሪውን ምንድነው አላውቅም። ጨዋታውን ጭራሽ ከመከላከል ወደ ሃንድ ቦል ቀይረውታል። ሃንድ ቦል በእጁ እንደዚህ አልቻል ሲል በእጅ እንደዚህ ቤታ ቻሉት። እንግዲህ በጣም ይሆናችሁ ሊቨርፑላውያን። ግን የእውነት እኔ በጣም ገርሞኛል። ሊቨርፑል እንዲህ ብሎ እንዲህ ተንኮታኩቶ ማየት በጣም ያስገርማል። ሌላው ደግሞ እንደው ከመሸነፋቸው በላይ ደግሞ ኤኪቲኪ እንደዚህ በጉዳት መውጣቱ ኤኪቲኪ ተጎድቶባቸዋል። እንዴት ወደ አቋማቸው እንደሚመለስ አናውቅም። እንግዲህ ያነሱ ለስራ ነው የሚሆነው። ይሄ የመጨረሻ ስራቸው ሊሆን ይችላል፣ አላውቅም። ብቻ ከባድ ነው። ቤተሰብ ሼር፣ ኮፒ ሊንክ አድርጉ፣ ላይክ አድርጉ። ሰላም